አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የማማ ቤተሰቦች እንዴት ሰነበታችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። ዛሬ እንግዲህ ለፀጉራችን በጣም አስፈላጊ የሆነ ነገር ነው ይዤ የመጣሁት ማለት ነው። ጋር እንደምትመለከቱት ሮዝመሪ አለኝ ማለት ነው። የፀጉራችን እድገት ጥንካሬና ለሚረግፍብን እያስቸገረው ማለት ነው። በጣም አሪፍ ነው። እኔ ሞክሬ ስለሆነ ለእኔ ጠቅሞኝ ለእናንተ ማካፈል ወድጃለሁ ማለት ነው። እዚህ እንደምትመለከቱት ሮዝመሪ ቅጠሉ አለኝ ማለት ነው። እኔ ደረቁ አይደለም እንደምትመለከቱት ዘርጥቡ ነው ያለኝ ማለት ነው። እንግዲህ ትንሽ ግቢ ውስጥ ስላለ ነው። እናንተ የሚሸጥም አለ መግዛት ትችላላችሁ ማለት ነው። እና ከዚህ ወስጄ እኔ እንዴት አድርጌ እንደምሰራ ላሳያችሁ። እሺ ጓደኞቼ ማለት ነው እዚህ ጋር አምጥቻለሁና ለሚበቃኝን ያክል ቆርጬ አምጥቻለሁ። እንደምትመለከቱት በሆነ በመምቻ ነገር መታ መታ አድርጌዋለሁ ማለት ነው። ደቀቅ እንድልልኝ ቅጠሉን ማለት ነው። እና እንትን ውሃው ከለሩን እንዲቀይርና እንትን እንዲል ማለት ነው። መታ መታ ታድርጉታላችሁ እንደዚህ ደቀቅ አድርጋችሁ ማለት ነው። በዚህ በፈለጋችሁት ነገር እንትን ማለት ትችላላችሁ፣ ማድቀቅ ትችላላችሁ ማለት ነው። እና እዚህ አቅርቤ ያለሁኝ ውሃንም አቅርቤ ያለሁኝ ማፈላበትን መቃስ አዘጋጅቻለሁ ማለት ነው። እና ሮዝመሪ የሚበቃችሁን ያህል እናንተ ለአንዴም ሆነ ወይም ደግሞ በአንድ ጊዜ ሰርታችሁ ማስቀመጥ ትችላላችሁ ማለት ነው። በሆነ እቃ ውስጥ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ውድ ጓደኞቼ እና እኔ እዚህ የቀጠቀጥኩትን ጨምሬያለሁ ማለት ነው። የሚበቃኝን ያክል ነው ያደረኩት እኔ። እና አንድ እንደምትመለከቱት አንድ ኮብ ውሃ ላይ ማለት ነው። እንትኑ ቅጠሉን ለበስት እስኪያደርገው ድረስ መሆን አለበት ውሃው ማለት ነው። ምክንያቱም ትንሽ ስለሚፈቀፈቅ ውሃው ያንሳል ማለት ነው። በኋላ ቀዝቃዛ ውሃ ከምትጨምሩበት በልኩ አድርጋችሁ እንደዚህ እንደምትመለከቱት አድርጋችሁ ትጥዱታላችሁ ማለት ነው። የከለሩ ራሱ አሁኑ ሊቀይር ብሏል ማለት ነው። እና እሳታችሁን ቅንስ አድርጋችሁ እንዲንተከተከ እንጥዳለን ማለት ነው። በጣም ይቅርታ ትንሽ ድምፄ ልክ አይደለም፣ እንግዲህ ይቅርታ አድርጉልኝ። እና እዚህ ጋር እሳቴን ቀንስ አድርጌ ጥጃለሁ ማለት ነው። አሁን ለራሱ ቀስ ብሎ ይንተከተካል ማለት ነው። እሺ ጓደኞቼ እንደምትመለከቱት እንደዚህ እየተፈቀፈቀ ነው ማለት ነው። ከለሩም እየቀየረ ነው። እኛ እሳቱን ቅንስ አድርገን በደንብ እንትኑ እንዲወጣልን ማለት ነው እንተዋለን ማለት ነው። እኔም እንደዚህ ጣድ አድርጌ ስራዬን እየሰራው ነው። እሳቱን ብቻ ቅንስ አድርጋችሁ እንዳይፈስ ማለት ነው። ቀስ ብሎ እንዲማሙዝ እንትን እንድል እናደርጋለን ማለት ነው። ውድ ቤተሰቦቼ እና ለፀጉራችን በጣም በጣም አሪፍ ነው ማለት ነው። ደግሞ አንዴ ተጠቅመን ሳይሆን በቃ በምንታጠብበት ሰዓት ፀጉራችንን እንደዚህ እየሰራን ለውጡን ማየት ትችላላችሁ። በአንዴ ሳይሆን በሁለቴ በሶስቴ እንደዛ ማየት ትችላላችሁ ማለት ነው። በጣም አሪፍ ነው ለፀጉር። እኔ እዚሁ ግቢ ስላለ እጠቀማለሁ ማለት ነው። ግቢ የሌለም ደግሞ ይሸጣል፣ በኪስ እየታሸገ ምናምን ይሸጣል። ውድር ይላሉ ማለት ነው። ውድ ቤተሰቦቼ እና ይሄንን እንደዚህ ከሆነ በኋላ አጥለን መጠቀም እንችላለን ማለት ነው። እንደዚህ ይሆናል። በጣም አሪፍ ነው፣ ትወዱታላችሁ። እሺ ጓደኞቼ በጣም ይቅርታ ለድምጼም እንግዲህ ይቅርታ አድርጉልኝ ማለት ነው። እና ሮዝመሪ በጣም ይታወቃል፣ ለፀጉራችን በጣም ቆንጆ ነው ማለት ነው። ተጠቀሙት፣ ትወዱታላችሁ። ለቤቴ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። በጣም ወዳችኋለሁ፣ ያከብራችኋለሁ ውድ ቤተሰቦች ማለት ነው። እና በቀላሉ ፀጉራችን መንከባከብ እንችላለን ማለት ነው። እንደምትመለከቱት በቤታችሁም ካለ ከሌለም ደግሞ በኪስ የሚሸጥ አለ። ለብዙ ጊዜ ይሆናል አንዴ ሰርታችሁ ማለት ነው። ተጠቀሙት፣ ለውጥ ታገኙበታላችሁ ማለት ነው። እና እንደዛ አጥልላችሁ ቪዲዮም ስለተቆረጠብኝ ቅርታ አጥልላችሁ በእቃ ማስቀመጫ ታስቀምጡትና ማለት ነው። በቅባትም ፈሳሽ መደብለቅ ትችላላችሁ፣ እንደ ኮኮናት ምናምን መደብለቅ ትችላላችሁ። ከሱ ጋራ ፀጉራችሁን ከመታጠባችሁ 3 ሰዓት አካባቢ
አጥልላችሁ ማሳጅ ማድረግ ነው ማለት ነው። እወዳችኋለሁ።